ከባድ ችግር ውስጥ የገባን ይመስለኛል። በስተመጨረሻ ሱራፌል በሰርጉ ቀን በፖሊስ ቁጥጥር ስር ውሏል ማለት ነው። እንግዲህ ይህንን ያደረገውና ሱራፌል እንዲያዝ ያደረገው ሰውዬ ማን ነው? ወይ ዘርፌ ወይም ደግሞ ዶክተሩ እንደሆነ ይታወቃል። ነገር ግን ዶክተሩ በምን አውቆ ነው አሁን ላይ ሱራፌል ላይ ሊጠቁም የቻለው የሚል ጥያቄ ነው በእኔ በኩል የማነሳው። ምክንያቱም ይህንን ነገር እንግዲህ ሱራፌል ሲያደርግ ማንም አያውቅም። እንደገና ደግሞ ያንን ሰውዬ ወይም ደግሞ ባለሀብት እዛ መኪና ውስጥ እሱ አልገደለውም፣ ሞቶ ወይም ደግሞ እዛ ውስጥ እንግዲህ በጥይት ተመቶ ነው እሱ መኪና ውስጥ ገብቶ የነበረው። ስለዚህ ሱራፌል ያንን ነገር አላደረገም። ነገር ግን እንደሚታወቀው ያንን ሰውዬ ከነሳሚ ጋር መቅበሩ ይታወቃል፣ ባይገለውም እንኳን ማለት ነው። ስለዚህ ገንዘቡ እሱ ጋር እንዳለ ሱራፌል ጋር እንዳለ ዶክተሩ በምን አውቆ ነው እንግዲህ ሊጠቁም የቻለው? እንግዲህ አሁን ላይ ዶክተር ሮቤል አሁን ላይ ሱራፌል ያንን ነገር እንዳደረገና ሰውየውንም ወይም ደግሞ ማፊያውንም እንደገደለ ነው ሱራፌል ብሎ የጠቆመ ማለት ነው። ስለዚህ አሁን ላይ ቤዛ እንደፈራችው ነው ይሄ ነገር እየተፈጠረው ማለት ነው። ከዚህ በፊትም እንደሚታወቀው ቤዛ ያንን ነገር ፈርታ ነበር። ወይም ደግሞ ያንን ነገር ካመጡት በኋላ ወይም ደግሞ ገንዘቡን ካመጡት በኋላ ዘርፌን ቤታቸውን ካስመለሱ በኋላ ዞሮ ዞሮ እነሱ ላይ የሆነ ነገር እንደሚመጣባቸው ግልጽ ሆኖ ታይቶ ነበር። ነገር ግን ሱራፌል ሊጠቁምበት የቻለው ዶክተሩ ማን ነግሮት ሊሆን ይችላል እስቲ የሚለውን እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ቤዛ ክፍል 110 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 110 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንደምናየው ከሆነ እንግዲህ ጎረምሶቹ ወይም ደግሞ ሙዞችና ሱራፌል ሙሽራው ሰክረው ገብተው ነበር ማለት ነው። እንግዲህ ቤዛም ያልጠበቀችው እንደገና ሳሮንም ያልጠበቀችው ኩቻ ደግሞ እንግዲህ ቅናቷ እንደታወቀ ነው። ስለዚህ አሁን ላይ እንግዲህ ነገ ሰርጎ ነው፣ ነገ የቤዛና የሱራፌል ሰርጎ ነው። እንግዲህ እዛ ውጪ አምሽተው መምጣታቸው አስገርሟቸዋል። ሴቶቹ እንግዲህ ብሽቅ ነው ያሉት። ምክንያቱም እዛ እንግዲህ ሳሮንም ከዚህ በፊት እንደሚታወቀው መጠጥ ቤት ወይም ደግሞ ሆቴል ቤት ስለምትሰራ ሴቶች እንደሚያስቸግሩ ያውቃሉ። ስለዚህ ሰዎቻችንን ወይም ደግሞ የሳሮንን ሽብሩን የሆነ ነገር ነካብን እንዴ ወይም ደግሞ ከሌላ ሴት ጋር ሆኗል እንዴ ብለው ጨንቋታል። ጭራሽ ኩቻ ነች እንግዲህ ኩቻ ሳሚን ስትጨቀጭቀው ነበር። ምክንያቱም የሆነ ነገር እዛ ሴቶች ካሉ ካንተ ጋር ግንኙነት ወይም ደግሞ አንተን አስቸግረው ነበር እንዴ እያለች እንግዲህ ሳሚን ስትጨቀጭቀው ነበር። ይሄ ማለት ምንድነው? ኩቻ ከድሮም ጀምሮ ቅናት ስላለባትና ከድሮም ጀምሮ ኩቻ ደግሞ ሳሚን ስለማታምነው አሁን ላይ ሳሚ ተሳስቶ የሆነ ነገር ውስጥ እንዳይገባብኝ ብላ ስለምትፈራ ነው ማለት ነው። ነገር ግን በጣም ያሳቀኝ ደግሞ የማን ነው? የሽብሩ ነው ማለት ነው። ሳሮን እውነት እንግዲህ በጣም ነው የተጫወተችው ካራክተሩን ማለት ነው። ምክንያቱም እንግዲህ ሽብሩ ተኝቶ ሳለ እያንኮራፋ ጭራሽ ሱራፌልን ጨምርልኝ ገልብጥልኝ እያለ ማውራቱ ብዙ እንደጠጡና ብዙ እንደሰከሩ ነው። አሁን ላይ ሳሮን ገና ሳላገባው እንደዚህ ከሆነ ብንጋባ ምን ሊፈጠር ይችላል የሚለው ነገር ነው እንግዲህ ያሳሰባት ማለት ነው ሳሮን። ስለዚህ በጣም ነው ያስጨነቃት እና ሳሮን እውነት ተውኔቱን በጣም ነው የተጫወተችው ሁሉንም ነገር ማለት ነው። ነገር ግን እንደሚታወቀው ሰርጋቸውን በሙሉ ደግሰው እንግዲህ በሰርጋቸው ቀን ነው ይሄ ነገር እየተፈጠረው ማለት ነው። ሱራፌልን በዶክተር ሮቤል አማካኝነት ተጠርጥሮ ፖሊስ ጣቢያ እንዲመጣ የተደረገው ወይም ደግሞ በሰርጋቸው ቀን እንግዲህ ፖሊሶቹ መጥተው ሱራፌልን እንዲወስዱት የተደረገው። ይህንን ነገር ግን የጠቆመበት ማን ነው? ዶክተር ሮቤል ነው። ዶክተር ሮቤል ሱራፌልን የጠቆመበት አንደኛ እዛ ቤት ገብቶ ወይም ደግሞ ሉላን አግብቶ ያንን ሀብት ቤቱን ንብረቱን መውረስ ፈልጎ ነበር። ያ ነገር አልተሳካም። አሁን ደግሞ ቤዛን ከሱራፌል ጋር ተጋብቶ ሲያያቸው ደግሞ ሁለቱ አንድ ሆነው ዶክተር ሮቤልን እንደሚጥሉትና አሁን ላይ ዶክተር ሮቤል ባዶውን እንደቀረ ስላወቀ ይህንን ነገር በንዴት ለዚህ ያደረገ ነው ይመስለኝ። ነገር ግን ዶክተር ሮቤል ይሄንን ሚስጥር ወይም ደግሞ ሱራፌል ያንን ነገር እንዳደረገ ከነሳሚ ጋር ተነጋግሮ ያንን ማፊያውን ሰውዬ እንደቀበሩት ማን ነው ሊነግረው የቻለው ነው? ዘርፌ ትሁን እንዴ? ዘርፌ ለዶክተር ሮቤል ነግራው ይሁን ይሄንን ነገር
ዶክተር ሮቤል ያወቀው ወይስ ማን ይሆናል ብላችሁ የምታስቡት? ወይስ ከዛው ከነሳሚ ቤተሰብ ወይም ደግሞ እዛው ከአምስቱ ውስጥ ወይም ደግሞ ከአራቱ ውስጥ የነገረው ሰው አለ ለዶክተር ሮቤል? እስቲ ይህንን ጉዳይ በእናንተ ምን ሀሳብ አላችሁ? ኮሜንት ላይ ማስቀመጣችሁን እንዳረሱ። ነገር ግን በኔ በኩል እዚህ ጋር መደረግ የነበረበት ነገር ምንድነው? በዛሬ ቀን እንግዲህ በሰርጉ ቀን እስር ቤት አሁንም ባይገባ ይሻላል ብዬ ነው ማስበው። እንግዲህ ሮቤልንም ሁሉንም የግድያ ሙከራ እንዳደረገባቸው ሳሚ ጋር ማስረጃ አለ። ስለዚህ እሱ በቆፈረው ጉድጓድ መግባት አለበት ራሱ ሮቤል ማለት ነው። ሁሉም ክስ ይመስሩትበትና እንግዲህ ለሳሮን መድኃኒት ሲሰጣት ሱራፌልን ሊያስገድድ እንደነበር ቅንጅርቲን እንዳሰቃየው የሕክምና ማስረጃ አምጥተው ፖሊሶች ማወቅ አለባቸው። ሱሬ ነፃ ሆኖ የሁሉንም ዋጋ ሮቤል መቀበል አለበት ብዬ ነው ማስበው። ሮቤል ጠንሳሹ እሱ ስለሆነ ወይም ደግሞ ሱራፌልን ያመለከተበት እሱ ስለሆነ የጠቆመበት ራሱ በቆፈር ጉድጓድ እንዲገባ ሁሉም ተረባርበው እንግዲህ ማድረግ አለባቸው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን እንግዲህ ፖሊሱ ከነ ሱራፌል በኋላ ሳሚንም እንደገና ደግሞ ሴቶቹንም ያው እነሱን መጠየቅ አለበት። እሱም ሊጠይቅ ይችላል። ስለዚህ አሁን ላይ ቅንጅርቲ ደግሞ ያስፈራው ነገር ምንድነው? ስለዚህ ገንዘብ ስለያዙት ገንዘብ ስለ 40 ሚሊዮን ብር ምንም አይነት ወሬና ምንም አይነት ነገር እንዲናገሩ አልፈለገም። ምክንያቱም ይሄንን ነገር የሚቀባጥሩ ከሆነና የሚናገሩ ከሆነ ዞሮ ሱራፌል አድርጓል ወይም ደግሞ ሱራፌል ያንን ነገር እንዳደረገ ነው የሚታወቀው ማለት ነው በፖሊሶች ዘንድ። ስለዚህ ቅንጅርቲ እንዳለው አሁን ላይ ማንም ሆነ ቤዛም ሆነች እንግዲህ ሳሮንም ኩቻም ሁሉም መናገር የለባቸውም። የሚቀባጥሩ ከሆነ የሚያዙ ነው የሚመስለኝ። ስለዚህ አሁን ላይ ሁሉም እንግዲህ ቅንጅርቲ ባለው መሰረት መሄድ አለባቸው ብዬ ነው ማስበው። አሁን እንግዲህ ሱራፌል ሁሉም ነገር እንደማያውቅና ሁሉም ነገር ከደሙ ንጹህ እንደሆነ ነው ለፖሊሱ እየተናገረ ያለው። ስለዚህ አሁን ላይ ሱራፌል ማድረግ ያለበት ከፖሊሱ ጋር ብዙ ንግግር ከማድረግ ይልቅ ከጠበቃው ጋር እንዲያወሩ ማድረግ አለበት። እሱም ተናግሯል። ነገር ግን አሁን ላይ ዶክተር ሮቤል ሱራፌል ለመጣል በሚሞክረው ጊዜ እንግዲህ አሁን ላይ ሱራፌል ከጠበቃውን ቀጥሮ ከሱ ጋር መነጋገር እንዳለባቸው ነው እሱ ማድረግ ያለበት። እንግዲህ ዶክተር ሮቤል እዚሁ ስለምቀር ሁሉም ታሪክ እነግራለሁ ብሎ ለፖሊሱ አሳልፎ ብዙ መረጃ እንደሰጠ ነው የሚታወቀው። አሁን ዶክተር ሮቤል እዚሁ ስለምቀር ያለበት ምክንያት ምንድነው? እሱ አጥፊ ወይም ደግሞ ጥፋተኛ እንደሆነ አምኖ እዚሁ ሊቀር ነው። አሁን እኔ ብቻ ታሰሬ ሌሎቹ መታሰር አለባቸው በሚል ነገር ነው ሱራፌልም እንዲታሰር ፈልጎ ይህን ነገር የተናገረው ወይስ ሌላ ምክንያት ይኖራል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ በሰርጓ ቀን እንዴት ሉላ አልኖረችም? ሌላው ጥያቄ ነው። እንግዲህ ሉላ እንደሚታወቀው የቤዛ እህት ነች። ብዙ መስዋዕትነትን እየከፈለች ነው። ከነሳሚ ጎን ነች። እነ ዘርፌና እነ ዶክተሩን መቼም ቢሆን ዞር ብላ አታያቸውም። ስለዚህ ሉላ እንግዲህ የቤዛ እህት እንደመሆኗ መጠን የቤዛ ሙዜ ሆና መታየት ነበረባት እንጂ እንዴት አሁን ላይ ሉላን በሰርጓ ቀን ልናያት አልቻልንም? የት ሄዳ ነው? ስለዚህ ሉላን ማምጣት አለባቸው። ይህንን ነገር ማየት አለባት ብዬ ነው ማስበው ማለት ነው። እንግዲህ ሱራፌል ከዚህ በኋላ መታሰር የለበትም ብዬ ነው ማስበው። በስተመጨረሻ ከቤዛ ጋር ትክክለኛና የተረጋጋ ህይወት ለመኖር እንግዲህ ታገብኛለች ብሎ ጠይቆ ከሷ ጋር እንግዲህ ሰርጋቸውን ባደረጉበት ወቅት ይሄ ሁላ ስራና ይሄ ሁላ ሴራ ተንኮል የዶክተር ሮቤል እንደሆነ ይታወቃል። ነገር ግን አሁን ላይ ዶክተር ሮቤል ሊያውቅ የሚችለው እዚሁ ከነሳሚ ውስጥ ወይም ደግሞ ከሴቶቹ ውስጥ አንድ ሰው ነግሮት ሊሆን እንዳይሆን ብዬ ማስበው። ምክንያቱም ዶክተር ሮቤል እንግዲህ ማን እንደነገረው ያው ለፖሊሱ ቢነግረውም ነገር ግን አሁን ላይ ለዶክተር ሮቤል ግን ማን እንደነገረው እኛ አናውቅም። ስለዚህ እዚሁ ከነሱ ውስጥ አንድ ሰው እየነገረው ለዶክተር ሮቤል ወሬ እያመላለሰ እንዳውን ብዬ ነው የምሰጋው። እስኪ እናንተስ በዚህ ጉዳይ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አሁን ላይ ሳሚ እያለ ያለው ነገር ምንድነው? ምንም ማስረጃ ስለሌላቸው አንተን ይለቋል እያለ ነው። እንግዲህ አሁን ላይ በሱራፌል ላይ ሳያስበው የተቀረጸ ማስረጃ ቢኖራቸውስ? ይሄ ነገር ካላቸው እኮ ሱራፌልን እዛ እንዲታሰር ሊያደርጉት ይችላሉ ብዬ ነው ማስበው። ነገር ግን በኔ በኩል ሱራፌል መታሰር ያለበትም
መፈታት አለበት። በሱራፌል ፋንታ ዶክተሩ መታሰር አለበት ብዬ ነው ማስበው። እስኪ እናንተስ በዛሬው በቤዛ ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።